ስላሴዎች መጥተው የበሉትን ምግብ እንየው እስኪ። እሺ ምግቡን ክፈትልኝ፣ ዝርዝሩን እንየው። እሺ ከዚህም ወዲያ ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነት የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ ሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻቱ የሲኦል ረግረግ ጣሉት። እኒህ ሥላሴ በእንግዳ ደንብ በአብርሃም ቤት ደጃፍ ተቀመጡ። አብርሃምን በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሩጦ ገባ። ገባ። ለሚስቱም እንዲህ ሲል ነገራት። አይታይም ሁድ እነሆ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና። ኔክስት ፔጅ። እሺ መጥተዋልና እንግዲህ አንቺ ፈጥነሽ እንጀራና ወጡን፣ ጥሩን ጠላ፣ መልካሙን ጠጅ። ኧረ ሁድ እየሳቀ እየተንቀጠቀጠ ነው። አስተካክለው መቶብኝ እኮ ነገር ወይ ከፍትላቸዋል። ደግሞ እሺ ከቻልክ መርሃባ። ስንት ነው ዘፍጥረት? ስንት ነው? ሰይፈ ሥላሴ